ሰላም ጤና ይስጥልን እንደምናችሁ ዛሬ ከዚህ ጋር የቆምኩት መቼም ስለዚህ ፊልም ልነግራችሁ አይደለም ስለዚህ ፊልም ማውራት አልችልም እኔ ዛሬ የመጣሁት ልነግራችሁ የፈለኩት ስለ ጠቅላይ ሚኒስትር መለስ ዜናዊ እንደገና ሆኖም እስከመፈጠር ድረስ ያየሁትን ነገር ለመናገር ነው ጠቅላይ ሚኒስትር መለስ ዜናዊን እንዴት አያችኋቸው የአረብ ሀገር መጅሊስ ለብሰው ቆልብሰው ይሄን በሚመስል መልኩ ጠቅላይ ሚኒስትር መለስ ዜናዊ እያየናቸው ነው መመሳሰል ነው እውነት ነው ወይስ እሳቸው ከመቃብር በታች ናቸው ሞተዋል ወይ ለሚለው ጥያቄ መልስ እንፈልጋለን ሞተዋል ምክንያቱም እሳቸው ጥሩም ሰሩ ደግ የሀገር ሀብት ነበሩ ስለዚህ እንዴት ነው ይሄን ነገር ማቻቻል የምንችለው እንዴት ነው እውነት ማወቅ የምንችለው መቃብራቸው ተቆፍሮ ባዶ ነው የሚባለው ወሬ ሰምተናል እውነት የሰማነው ወሬ ትክክል ነው ምንድነው እውነቱ ከእውነቱ ጀርባ ምንድነው ያለው እስኪ የምታውቁትን ነገር ንገሩና እኛም ከተረዳነው እናካፍላችሁ እኛ የተረዳነው እሳቸው ነው የሚመስሉት ፎቶአቸው እሳቸውን ቁልጭ እሳቸው ነው አይናቸው ከንፈራቸው መነጽራቸው ይብን እንደምታዩት ጠቅላይ ሚኒስትር መለስ ዜናዊ ነው የሚመስል እናንተ ምን ትላላችሁ አለ ወይስ የለም ነው ጥያቄው አለ ወይ ካለ እንዴት ሳይሞት ሞተ ተባለ ከሌለ ደግሞ እውነት ተፈጥሮ ታምርናት መንትያቸው ነው ማለት አንችልም ይሄኛው አረባዊ ነው እስኪ በዚህ ዩቲዩብ ቻናል ውስጥ ያላችሁ ኮሜንት ሐሳብ ግለጹልን ለማንኛውም ይሄ ፊልም የምታዩት የአማርኛ ፊልም ነው ደስ የሚል ፊልም ነው እዩት በደንብ አድርጋችሁ እዩት ደስ የሚል ፊልም ነው በጣም ደስ የሚል በጊዜው እኛ ነበር ፊልም ነው ግን የፊልሙን ርዕስ የተናገረ ሰው እሱን ፒናር እያወጣዋል የዚህ ፊልም ርዕስ የተናገረ በእርግጠኝነት ማህድረስ ፋን ታዩታላችሁ መስፍን ታዩታላችሁ ደስ የሚል ፊልም ነው ይሄንን ፊልም አይታችሁ ማብራሪያ ስጡበት ምን ፊልም ከየት ቦታ ላይ የትኛው ፓርት ነው እንደዛ ግን እያነሳነው ያለነው አይታችሁ ንገሩን እናመሰግናለሁ ወደፊት ደግሞ ቤተሰብ እንሆናለን ለማንኛውም የጠቅላይ ሚኒስትር መለስ ዜናዊ ጉዳይ እንዲሁ ባጭሩ የሚቋጭ አይደለም እንደምታውቁት ዩቲዩብ ቻናሌ ሞኔታይዜሽን ነበር ስለዚህ ሞኔታይዝ የሚሆኑ ነገር በታይም ምክንያት ተነሳ ሞኔታይዝ እንዲሆን ሁላችሁም ሼር እንድላይክ ያደርጋችሁ በዚህ ቪዲዮ ሰዓት እንዳስቆጥሩልኝ አመሰግናችኋለሁ ቤተሰቦቼ ፊልሙን ተጋበዙልኝ ከፍታችሁ በግላችሁ የትኛው ፊልም ርዕሱን አውጡት ፒን አድርጋችሁ ስሙን ፒን አድርጓለሁ ይህን ፊልም ርዕስ ያወቀ ሰው አመሰግናለሁ ቤተሰቦቼ ሁላችሁንም በያላችሁበት ሰላም እመኛለሁ ማርክ ኦፊሻል ቲዩብ የእናንተ መገናኛ የእናንተ መደሰቻ ይሁን ቻው